እነዚህን ሁለት ሰዎች ዛሬውኑ ከህይወታችሁ ከቤታችሁ አስወግዱ። ሐሜት ሰሚውንም ተናጋሪውንም የሚገል ክፉ በሽታ ነው። አንደኛ በምሳሌ መጽሐፍ ምዕራፍ 20 ቁጥር 19 ላይ የእግዚአብሔር ቃል እንደሚነግረን ዝዋሪ ሐሜተኛ ሚስጥርን ይገልጣል፣ ከንፈሩን የሚያሞጠሙጥ ሰውን አትገናኘው ይላል። የእግዚአብሔር ቃል ከእንደዚህ አይነት ሰው እንድንርቅ ይነግረናል። ምክንያቱስ መንፈሳዊ ህይወታችን የሚያቀጭጭ በረከታችንን የሚበላ ስለሆነ ሐሜተኛ ሰው ከአካባቢያችሁ ልታርቁ፣ ከአካባቢያችሁ በብዙ ርቀት ልሸሹ፣ ከእንደዚህ አይነት ሰው በብዙ ርቀት ልሸሹ ይገባል። ሐሜተኛ ሰው የሱን ህይወት አበላሽቶ ህይወቱን አቀጭጮ አንተንም ሊበላክ የአንተንም መንፈሳዊ ነገር ሊበላ የሚመጣ ስለሆነ ከእንደዚህ አይነት ሰው ራቅ ይላል የእግዚአብሔር ቃል። ሁለተኛ በዚሁ በምሳሌ መጽሐፍ ምዕራፍ 22 ቁጥር 24 እና 25 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ፣ መንገዱን እንዳትማር ለነፍስም ወጥመድ እንዳታገኝ ይላል። ቁጡ ሰው ወፈፌ የሆነ ሰው ህይወትህን እንዲሁ የሚያበላሽ ነው። መንፈሳዊ ህይወት ላይ እርጋታ እንዳይኖር፣ ከእግዚአብሔር ጋር ጥሞና የሆነ ጊዜ እንዳይኖርህ አንተን የሚያዋክብህና ቁጡ ስለሆነ በህይወት ላይ መረጋጋት እንዳይኖር የሚያደርግ ስለሆነ ማለት ነው። በእነዚህ ሁለት ጥቅሶች ላይ የእግዚአብሔር ቃል የሚነግረን ሐሜተኛ፣ ቁጡ ሰው የኛን ህይወት የሚያበላሹ ስለሆኑ ከነዚህ ሰዎች ልንርቅ እንደሚገባ የእግዚአብሔር ቃል አስጠንቅቆ ይነግረናል። ሻሎም